አዎ እኔም እሷን 6 አባልና ምትል እኔም ወለደ ምን ማለት ነው? ምንድን ነው ቆይ የምትይው እኮ ምንድን ነው የምትወስደው? አንገትሽን ጎሮሮሽ ምረጥ ከኔ ጋር አትሁን። እንዳስፈታልህ ትፈልጋለህ አይደለ? እሺ ተነስና አልሄድም። ጸበል ካልክ ደግሞ እሷ አትፈታም። በቃ አይኔን ጨፍኜ እሷን እሰማታለሁ። ምንም ሳትገናኙ ስልክ ሳታወሩ ይፈድም ይሰማል። አዎ ለምን አይሰማም? እኔ ነገርኩሽ እኮ አንቺንም እያብንም ማውራው መች መሰለሽ ያችን ሴት ስታስፈታት ብቻ ደግሞ ተስማማውም። በቃ አልሄድም። ይሄ እሺ ውሰጂኝ በቃ እኔ ደህና ነኝ። ይሄን ውሰጂ እኮ እሺ ደህና ነህ አይደለ? ደህና ያልሆነ ሰው ብቻ ነው ቤተክርስቲያን የሚሄደው። ጸበልሽ ምንድነው ግን የምትይኝ እኮ? ጸበል ሄድ ምን ችግር አለ? ምንድነው የሚሄደው? ጤነኛ ሰው ጸበል አገባ? እሺ አንተ ምንም አልሆንክም፣ ችግር የለውም ምንም አልሆንክም። ግን ተነስና ጸበል ሄደን ተጸበለ። እኔም እጸበላለሁ ለሁለት እንጸበል። አብረኸኝ አትሄድም? እንዴት ተለያየ ነው? አልሄድም በቃ እኮ አብረኸኝ አካሂደኝ። እሺ እስከዛ ድረስ ደክሞኛል፣ ልተኛ ነው በቃ። እኔ አንድ እኔ ነገርኩሽ እኮ አንቺንም እያብንም ማውራው መች መሰለሽ ያችን ሴት ስታስፈታት ብቻ ነው። ምንድነው የሆነ ያቺ ሴት መሰለው አስፈቷት። ከዛ በቃ እኔ ጤናማ ሆናለሁ። እሺ እንድትፈታ ነው የፈለከው? ጤናማ ሆናለሁ ከሷ ጋር ነው እንዴ አንተ እንትን ችግር? እኔ ስልክ እየጠራ ነው። ስማኝ እሺ አሁን ቆይ እኔና አንተ አውርተናል ነበር? ምንድነው የምናወራው? እንሄዳለን አላልከኝም ነበር እኮ አሁን ደግሞ አስፈታችኋት እንሄዳለን። እሷን ብቻ የምፈልገው እሷን ካስፈታችኋት እንሄዳለን። እሺ አስፈታልሃለሁ አልኩ እኮ። እንዳስፈታልህ ትፈልጋለህ አይደለ? እሺ ተነስና ነው። አልሄድም። ጸበል አትበይኝ። ጸበል ካልክ ደግሞ እሷ አትፈታም። በቃ እሷ እንድትፈታ አይደል ፍላጎትህ? እሷ እንድትፈታ ደግሞ ተነስና ጸበል ሄደን አብረን እንጸበል። ፈልግም እኔ አንድና ትፈልገው ነገርስ አስፈቷት። በቃ እሷን ስታስፈቷት እኔ ሰላም ይሰማል። ይሁንና እሺ ካሰረች ወዲህ ነው እንደዚህ ይሁን ካለ ነገርከኝ እኮ ከሁለት ቀን ሙሉ እኮ የነገርከኝ አስፈቷት እምቢ ብዬሽ ነበረ። አይሆንም ብዬሽ ነበር እኔ ራሴ አልነበረ አይሆንም ያልኩት። አሁን ደግሞ እሺ አልኩ እኮ። እኔ ደግሞ እሺ አልኩ። እሺ እንድፈጽም ከፈለክ አንተ ደግሞ ሂድና እንሂድ በቃ ጸበል ተነስና ጸበል ሄደን ተጸበል። ለምንድን ነው እንደዚህ ፈራኸው? ጸበል ለምን? እሺ ቢያንስ እንኳን እኔ አላሳዝንም። አታስፈራሩኝ። እሺ እንዳበደ ሰው እኔ እኮ ጤነኛ ነኝ። አንተ እኮ ምንም አልሆንክም አልኩ። ግን ተነስና እንሂድ ጸበል እንጸበል። ለምን አልሄድም በቃ ለምንድን ነው እምቢ የምትል ከሆነ ሴትዮዋ ደግሞ አትፈታማ። በቃ እኔ አንተን እያዳመጥኩ ነው አይደለ? አንተ ደግሞ እኔ ማዳመጥ አለብህ። እንደዚህ ነገር አቁም። እኔ አብጅ ጨርቄን ጥዬ ልውጣ? ውጭ ልውጣ? ለምንድን ነው እንደዚህ የምትለው እኮ? ጎዳና ላይ ልደር፣ ጎዳና ላይ ልኖር፣ ኑሮዬን እዛ ላድር? ምን ማለት ነው? ይሄን ሁሉ ምን አመጣው ሲጀመር? ታዲያ ምንድን ነው? በቃ ከአሁን በኋላ ትሰሚኛለሽ? ድጋሚ ጸበል እንደዚህ ቤተክርስቲያን የምትይ ከሆነ ማለት ነው ሰማሽኛ? እንደዚህ የምትይ ከሆነ እኔና አንቺ ያበቃልን። አንተ ምን ማለት ነው? ጤነኛ ነኝ አልከኝ አይደለ? ጤነኛ ከሆንክ እሺ ለምን አንሄድም? ከሴትዮዋ ጋር ከተገናኘ ጀምሮ ነው አንተ እንደዚህ መሆን የጀመርከው። ከዚህ በፊት አንተ አይደለ ቤተክርስቲያን ስትለኝ የነበረው። አሁን ደግሞ ጤነኛ ሰው ምንም አያስፈራውም። ስለዚህ ጤነኝነትን ለኛ አረጋግጥልን። ካልፈራ ጤነኛ አረጋግጥልና እኛ እንድናል። ለምን አብጅ ጨርቄን ጣልኩ አብጃለሁ። በቃ እኔ አልፈልግም ቤተክርስቲያን ልሄድም አልጸበልም። በቃ እሺ እንድትፈታ ትፈልጋለህ? አትፈልግም? እፈልጋለሁ። ስለዚህማ አስፈቱ የምትፈልጉኝ ከሆነ አይ የምትፈልጉ ይሁንና እኛ እኮ አንተ ስለምንፈልግ ነው። አሁንም እንሂድ። የትም እኮ አይደለም የምትሄደው። ማንም እኮ የለም ማንም የለም። እሺ እኔ እናንተ እያብንም ጠራዋለሁ ብዬ ነበር። አይኖርም፣ እያብም አይኖርም፣ ማንም አይኖርም። ለምንድን ነው? እኔ እናንተ ለምን? እሺ እኔ እናንተ ለምን አልሄድም? እሺ አልሄድም። በቃ
አንድና አንድ ነው የምፈልገው ከሷ ጋር አስፈቱኝ። ከዛ ከህይወቴ ውጡ። አንቺ ምን ይዋል አልፈልጋችሁ ማለት ይሁንና በማርያም እሺ ልለምን። እሺ በቃ ተረጋጋሽ። አልፈልግም። ምንድነው? ቆይ ምን ልሆን ነው? ምንድን በጠዋት ተነስተሽ ጸበል እንሂድ? ጸበል አልሄድም። ምንድነው? ምን ሆንኩ ነው? ከሆነ ምንም ሆንክ እኮ አይደለም እያልኩ ያለሁት። ሰው ቤተክርስቲያን በጠዋት መሄድ አይችልም? እሺ በቃ ጸበል አትጸበል፣ ቤተክርስቲያን ሄደን ተሳልመን ብቻ እንምጣ። ለምን እኮ በቃ ቤተክርስቲያን መሳለም ምክንያት ያስፈልጋል? እኔ አልሄድም። በቃ አልሄድም። ምን ነው እኔ አልሄድም። በቃ እሺ እኔ አላሳዝንህም? እንደዚህ እየለመንኩ ቢያንስ እንኳን አታሳዝኝም። እኔ ለኔ ብታስቢ ነበር ማዝነልሽ። ሴትዮዋን ብታስፈቻት ነበር ማዝነልሽ። አስፈታለሁ። እሺ በቃ ምኑም ይቅር፣ ጸበሉም ይቅር፣ ምኑም ይቅር፣ ቤተክርስቲያን ብቻ እንሳለም። እሺ እንሳለምና ላስፈታል። እንሂድ ቀጥታ እቤት አንመጣም። ቀጥታ ወደ ፖሊስ ጣቢያ። አንቺ ብትስማሚ ይስማማል። ችግር የለውም። ይሄው እኔ አስማማዋለሁ። አንተ እሱን አይደል አንተ የሚያስደስት ችግር የለውም አልኳት። እኔ አስማማዋለሁ። ችግር የለውም። እኔ አብጄ ጨርቄን ጥዬ ጎዳና ላይ ወጣ። ውጭ ነው። ለምንድን ነው እንደዛ የምትለው? ምንድን ነው? ለምንድን እሷ እንድትፈታ አይደል? እሷ ከተፈታች ጤነኛ ትሆናለች አይደለ? እሺ ቤተክርስቲያን እንሳለም፣ በዛው እንሂድና እናስፈታት። እኔ ኢዮአብን አወራዋለሁ አልኩ እኮ። አሁን ኢዮአብ አስመሰክርባታለሁ እንደዚህ ወንጀለኛ ናት ነው የሚለውን ነገር ያቆማልሽ። ችግር የለውም ያቆማል። አልፈልግም። አልሄድም። አስፈታኝ ብላህ ነው እሷ። አንተ ለምን አሳሰራት? ሲጀምር መጀመሪያ ለምን? ቆይ ማን አሳሰራት? በቃ እሺ እሷ ጥፋተኛ አይደለችም። ልክ ናት እኮ አንተም ልክ ነህ። አዎ ግን እናንተ አውርታት ነው አጥፍተናል። ምን ማለት ነው? አውርታት ነው። ነገርኩሽ እኮ አስፈታኝ ብላህ ነው። አስፈታኝ ብላህ አዎ ብትልስ ምን? በምንድን ነው ቆይ ሁለታችሁ የምትገናኙት? እንዴት ነው የምታወራት? በቃ ውስጤ ይነግረኛል እንደዛ እያለችኝ እንደሆነ እሷን ድምጽ እሰማለሁ። በቃ ድምጿን እሰማለሁ። ጨፍኝ እንትን ስል ድምጿን እሰማለሁ። ትነግረኛለች በቃ በውስጥ በቃ ይሄ ነው። በቃ ይሄን ነው ማወቅ የፈለግሽው? አይኔን ጨፍኜ እሷን እሰማታለሁ። ምንም ሳትገናኙም ስልክ ሳታወሩ የእሷ ድምጽ ይሰማል? አዎ ለምን አይሰማም? ምን ማለት ነው? በቃ እኔ አልፈልግም። ሰምኛለሽ? አልፈልግም። ጸበል የምትይ ከሆነ እንሂድ። እሷን አላስፈታትም የምትይ ከሆነ ነግሬሻለሁ። በቃ አወራታለሁ እኮ እናወራለን። በምንድን ነው የምትነግሪኝ? በቃ ነገርኩሽ። 10 ጊዜ ነገርኩሽ። በቃ አወራታለሁ። ትነግረኛለች፣ እሰማታለሁ። ምላሽ ባልሰጣትም ትሰማኛለች ብዬ አስባለሁ። እሰማታለሁ። ይሄን የሰማነው የፈጣሪ ታምር ነው። በቃ ሌላ ነገር የለም። ታስፈራራሃለሽ ነው? እሺ ለኔ ንገረኝ። እሺ አንተ የምትፈልገው ሁሉ ነገር ይሁን። እሺ ነገር ምንድን ነው የሚሰማህ ነገር? ምንድን ነው? ወንጀለኛ ናት ልባል? እኔ አልልም አልኩህ እኮ አሁን እኮ ነገርኩሽ። እኔ እየነገርኩሽ ያለሁት መንገድ አሁንም እሷ እንዳትሰማ ነው። ሰማሽኝ አይደለም? እኔ በቃ አንድና አንድ ልንገርሽ፣ በእናትሽ አስፈቻት። በቃ ስታወራ የምትሰማህ ነው የሚመስልህ? እሺ አሁን እኮ ነው እናንተ ብቻ ነው አይደል እዚህ ቤት ያለ ነው? አይደለም። እና ማን ነው ያለው? ሌላ ሰው ጎረቤት ይሰማል። ሰው ይሰማል። እሷ ትሰማናለች። እንዴት ነው? ወንድሟ ይሰማል። ወንድሟ ይሰማናል። አልፈልግም። ሁሉም ሰው ይሰማናል። እኔ ዝቅ አድርጌ ድምፅን ዝቅ አድርጌ ሳወራ ዓለም የሚሰማኝ ነው የሚመስለኝ። በቃ ነገርኩሽ። በቃ ይሄው ህመምም እንዳትዪ ሐኪም ቤት ሄጃለሁ። ምንም ህመም የለብንም ነው የተባለው። ደም አስተፋኝ። እሱንም አሁን ይተወኛል። ምንም ጸበል አይደለም። በቃ በሆነው ባልሆነው ፈጣሪን አላስቸግር። አልሄድም። እኔ ጸበል አልሄድም። ቤተክርስቲያን አልሄድም። በቃ እሺ ማትይኝ ከሆነ ትሰመኛለሽ? እሺ ማትይኝ ከሆነ ሃይማኖቴን እቀይራለሁ። ማትፈልጊኝ ከሆነ እየሰማሽ ምን ማለት ነው? እሺ በቃ ተረጋጋ አይደል? ሃይማኖቴን ቀይራ። አዎ እኔም እሷን 666 አባል ናት የምትል እኔም ወለደ። በቃ የምሬን ነው። ከፈለግሽ ቆርጠዋለሁ። ይሄን ነው። ዞር በይ
እሺ እሺ አነካ ሰማሽኝ አይደል? በቃ ቆርጠዋለሁ እኔም ሆናለሁ እንደሷ 6 አባል ሆናለሁ። ችግር አለ? እሺ ተው እንዴ ኢዮአብን አሁን ጠርቼዋለሁ። ምን ለምን እኮ እሱ ይምጣና ለምን ያስፈታታል አልከው? አልፈልግም። ራስሽ የምትይ ከሆነ ራስሽ አይ የምትይ ከሆነ እኔ ቤት እኔ እና እሱ አንገናኝ። አንቺንም አልፈልግም። አንቺን ከአንቺ ጋር አብረው መኖር አለ ትወጪልኛለሽ፣ እሱም ይወጣልኛል። በቃ ሁለታችሁም ማናችሁንም አልፈልግም። ብቻዬን ነው የምኖረው። አስፈቷት። ምንድን ነው የነካህ ግን አንተ ልጅ? ምንድን ነው የሚነካኝ? እንደዚህ አትበይኝ። እሺ አልልም። በቃ እንደዚህ አትበይኝ። እኔ ምንም አልነካኝ። በቃ የምፈልገው አንድነት እሷ ሰላም እንድትሆን ብቻ። በቃ እኔ ሁሌ ነው የማወራት። ሁሌ ስቃይ እያስተናገደች ምንም ባልሰራች ምን ማለት ነው? ሂጂ ቤተክርስቲያን ሂጂ ቤተክርስቲያን ሂጂ። እኔ አልሄድም። እኔ ከአስፈላጊ ከሆነ ነገርኩሽ፣ ሃይማኖቴን እቀይራለሁ። ከፈለግሽ ለምን ጣውላ ላመልክ? ጣውላ ላመልክ? በቃ እሺ። ለምንድን ነው እንደዚህ የምትለው? እኔ በየቤቱ አማሃለሽ። እሺ እኔ ምንም አላደርግም። በቃ አንሄድም፣ ይቀራል። በየቦታው ካሜራ ደቅናችሁ አንቺም እሱም እዛ ጋር እዚህ ጋር ምንድን ነው? ለምንድን ነው? እኔ አበድኩ እንዴ? እሺ ለምንድን ነው ብቻ የምታወራው? ምን አገባሽ? ለምን አልጮህም? ለምን አልጨፍርም? አልፈልግም። ማናቸው እኔ አሁን እሷ ምንድን ነው የምትፈልገው? እሷ እንድትፈታ። እሺ እንውጣ። አልወጣም። ማንም እንዳያየ ነጠላህን አድርግና አልለብስም። ምን ነገር አለ? አልለብስም። ውሰጂ ወደ ይሄ ውሰጂ ወደ ውሰጂ መዝገበ ጸሎት ውሰጂ። አልፈልግም። አንቺ መጽሐፍ አሁን እኮ ሌላ ነገር አይደለም። ማንም እንዳያየ ነው እኮ አልፈልግም። እንዳያየ አድርግና ኩፍያስ ምንድን ነው? ለምንድን ነው ሰው ለምንድን ነው ምን አፈርኩ? አፈርስብኝ? እንደዛ አላልኩም እኮ ምንድን ነው? እሺ በቃ ተው፣ ይቅር በቃ። ምንድን ነው ሀሳብ? እንውጣ። እሺ አልወስድም። እኔ በዚህ ሌሊት እኔ መተኛ በምፈልገው ተኛለሁ እኮ። እንድትፈታ ወጣ እኮ ነው የምልህ። እሷ ጋር እንሂድ እኮ ነው እኮ። እንደዚህ ሆነሽ ነው እንደምትሄጂው? አውጪው። ብርድ አይደለም፣ ብርድ እኮ ነው። እሺ አወጣለሁ። ተነስ። አወጣለሁ። አውጪው። አወጣዋለሁ አልኩህ እኮ። አወጣዋለሁ። ተነስና ጎረቤት ሰው ይሰማናል። ምን አልፈልግም። ምንድን ነው አሁን አንድና አንድ የሚፈልገው ሴትዮዋ ትፈታ፣ ወደ ራሷ ልጅ አላት። በቃ ልጅ አላት። ልጆቿን እንዴት ላሳድግ? በቃ ሰማታለሁ። ሁሌ ታወራሃለች ማለት ነው። ለዛ ነው ሁሌ ብቻ የምታወራው። ብቻዬን አውርቼ አላውቅም። አላበድኩም። ከእሷ ጋር ነው የምታወራው? ምን ማለት ነው? ምንድን ነው? ቆይ የምትሆኚው እኮ ምንድን ነው የምትሆኚው? ምን ማለት ነው? ከእሷ ጋር ተረጋጋህ? ዞር በይስ። እኔ እንዳልጎዳሽ የምትፈልጊ ከሆነ እንዳልቅልሽ የምትፈልጊ ከሆነ ትሰሚኛለሽ? በስለት ነው አንገትሽን ጎሮሮሽ የምበጥሰው። ከእኔ ጋር አትሁኝ። በቃ እኔ ሴትዮዋ የማታስፈቺ ከሆነ እሺ አስፈታልሃለሁ። አንተ ብቻ ተረጋጋ እኮ። ምንድን ነው? እሺ ይሄ እንዲወልቅ ነው አይደል? ላውልቅ። በቃ እሺ ነው በቃ ተይ። እሺ ተነስና አሁን እናስፈታት። እሺ እኔ ምን አደረኩ? እኔ ከሰስኳት እኮ እናስፈታታ እኮ። አንቺና ኢዮአብ ሂዱ፣ ከደውን ለሁለት ሂዱ። ኢዮአብ ነው አንተ ሆነን እንሂድ። አልሄድም። እሺ ሸኘን። አልሸኛትም። እሺ ቤት ተቀምጠን እንሰራለን። በቃ እሷን አወራታለሁ። ቁጭ ብዬ 24 ሰዓት ሙሉ አወራታለሁ። እዚህ ቤት ስትሆን ነው የምታወራት? ውጭ ሆነ ወጣ ማለት አላወራም። ማንም ሀሳቤ እንዲሰርቀኝ አልፈልግም። ከእሷ ጋር ማንም እንዲረብሽኝ አልፈልግም። ማናችሁ እኮ አንረብሽም። እኛ ዝም ብለን
አልፈልግም፣ ማናችሁንም አልፈልግም። ሰምኛለሽ? እየሰማሽ ነው? ሂጂ ሂጂ፣ አስፈቷት፣ ይዛችኋት ነው። ከዛ እኔ ሰላም ነው። ሰማሽ? እሺ አስፈታለሁ እኮ ሂጂ፣ ማናችሁም አብረን እንሂድ። እንደው ታሳብዱ። እሺ እስቲ ፍላጎት ከሷ መፈታት ውጪ ፍላጎትን ንገር። በቃ ተፈታሽ ማለት ፍላጎቴ ተሟላ፣ ፍላጎቷ ተሟላ። ፍላጎቴ አእምሮዬ ውስጥ አለ ትልቅ ነገር ተቀብሯል። ጭንቅላቴ ውስጥ፣ ሆዴ ውስጥ በቃ አዎ፣ ሆዴ ውስጥ ጭንቅላቴ ውስጥ የተቀበረ የሚንቀሳቀስ ነገር ያለ እየመሰለኝ፣ ይሄ ነገር ደግሞ የሚለኝ እሷ ትፈታ። ሰላማዊ ሰው ባትሆን የኔ አእምሮ እንደዚህ አይነት ነገር አያስብም። በቃ ተይኝ፣ እኔም ተይኝ። ወይኔ አማማ I'm such a